የሁለቱን ኡስታዞች ግጭት ላሳያችሁ ነው ጋይስ። እና ምንድነው ግጭቱ? ሊጥን ጅማ በማድረግ ነው። ምን ማለት መሰላችሁ? ልክ ወንድና ሴት እንደሚያደርጉት አይነት ግንኙነት ወንዱ ሊጥ ማድረግ ይቻላል። ዊርድ ነው ለክርስቲያን ይገባኛል። ያው እንድንማማርበት ያው ነገሮችንም እስልምናን ምን እንደሆነ በደንብ እንድናውቅበት ከማለት የተሰራ ቪዲዮ ነው። እስኪ ሙሉን አድምጡት። እንደዚህ ሊጥ አድርጎ እንትን ማድረግ ይቻላል ማለት እያሉ ዝም ብሎ የሚቀጣጠፉት ነገር ነው። እስልምናችን እንዲህ ያለ ነገር በፍጹም ከቶ የለም። ተፈቅዷል ያደረግን ነው ተፈቅዷል። ኧረ አፉኪ ምንሽ ነው? ተፈቅዷል። ኢብኑል ቀይም ራሳቸው ምን አሉ? ስለ ሊጥ ምናምን ከገለጹ በኋላ ይሄ ምን አሉ መሰላችሁ? ይሄ ራስን በእጅ ከማርካት የቀለለ ነው ብሎ አስቀመጡ። ዋው የቀለለ ነው አሉ። አጣርቻ አልሰማሁሽም። ዋው የቀለለ ነው አሉ። ስለዚህ ምንድን ነው ተፈቅዷል። ከመጋገር በፊት ሊጡን ወሲፍ አድርጋለህ ተማርክ የምንሰገረ በራሴ ልትደም እንዳ አላ ሙሐመድ ሳርፍም ስቀመጥ ስቆም ስራመድ ስሙ ነው ወገ ሚራክል አውክቶ ሊጡን በሶስት እግር ሚራክል አውክቶት ሊጡን በሶስት እግር ሚራክል አውክቶት ሊጡን በሶስት እግር ፖስት ፊል ልንውጥ ነው በገመጥን ቁጥር ይሄንን ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት እንዳያስጠፉት ማለት ነው። በጣም የሚገርመው ማለት ነው በታሪክም የማይገኝ ጭራሽ የማይገኝ ታሪካዊ ስህተት ሱራ 9:30 ላይ የሚገኝ ነው። አይሁዶች ዑዘይር የአላህ ልጅ ነው ብለው ያመልካሉ ይላል ቁርአን። ይህ በጣም ትልቅ ስህተት ነው። በታሪክ አንድም አይሁዳዊ ዑዘይር የሚባል የአላህ ልጅ አለ እሱን እናመልካለን ብለው አያውቁም በጭራሽ ማለት ነው። ይህንን ስህተት ቁርአን ላይ አቅፈን ይዘን ቁርአን የፈጣሪ ቃል ነው ለማለት በጣም ይከብዳል። ባይዘው ይሄ በኦተንቲክ በሆኑ ሐዲሶችም መጨረሻ በትንሣኤ ቀን አይሁዶች ይጠሩና ይቀሰቀሱና ይላል ማንን ነበር የምታመልኩት ተብለው ሲጠየቁ ዑዘይር የሚባል የአላህ ልጅን ነበር የምናመልከው ይላሉ ይላል። እኔ እንደው በታሪክ አሁን ኦሳማ ይህንን እንደ ጥያቄ ትይዝልኛለህ። በታሪክ ለናሙና ከአይሁዶች መካከል ዑዘይር የሚባል የአላህ ልጅ አምላክ ነው ብለው ያመልኩ እንደነበር አንድ ለናሙና ማስረጃ ትሰጠናለህ ብዬ ተስፋ አደርጋለሁ። ወደ ስላሴ ጽንሰ ሐሳብ ልምጣና በእስልምና ባይዘው አንድ አምላክ አለ ይባላል እንጂ አንድ አካል የሚባል ትምህርት በቁርአን ጭራሽ ሽታው የለም። አንድ አካል የሚባል ትምህርት በቁርአን የለም፣ ሊያመጡ አይችሉም። በአንጻሩ ግን አላህ ራሱ ከአንድ በላይ መሆኑን ማሳየት ይቻላል ማለት ነው። አንድ አካልነት በአካል ነው እያልኩ ያሉት ኦኬ፣ አንድ አምላክ ነው ምናምን የሚሉ ሊገኙ ይችላል። አንድ አካል ነው የሚል ግን ለናሙና ያክል አንድ ማስረጃ ሊያመጡ አይችሉም። ሱረቱል ኢኽላስ 112ኛ ምዕራፍ ሲጠቅስ ነበር ባይዘው አሃድ ነው የሚለው ኦኬ፣ አሃድ የሚለው ዩኒቲ ኦፍ ዋን ማለት ነው ኦኬ፣ የብዝሃነት አንድነት እንጂ ኦንሊ ዋን የሚለውን የሚያሳይ ጥቅስ አይደለም። እዛው ዝቅ ብሎ አላሁ ሰመድ የሚል ነገር አለ። አልወለደም አልተወለደም ይላል። አይወልድም አይወለድም ግን አይልም። በአንጻሩ ግን በቁርአን በተለያዩ ስፍራዎች አላህ ራሱ ብዝሃነት እንዳለው ሲናገር ለምሳሌ ሱራ 7:21 ላይ እንዲህ ብሎ ይናገራል። ኦኬ ሶሪ ሱራ 17 ማለት ነው። ሱራ 17:21 ላይ እንዲህ ብሎ ይናገራል። እሺ ምን አለ? ሚስትን ወይም ደግሞ ልጅን በሻን ኖሮ ከራሳችን እንይዝ ነበር ይላል። ኦኬ ሚስት ወይም ደግሞ መጫወቻን በፈለግን ኖሮ ከራሳችን ምን እናደርግ ነበር ይላል? እንይዘው ነበር ይላል። ሱራ 21:17 ላይ መጫወቻን ወይም ደግሞ ሚስትን ልጅን ልንይዝ በሻን ኖሮ ከእኛ ዘንድ በያዝነው ነበር ይላል። አሁን ከእኛ እያለ እየተናገረ ያለው አምላክ ነው ማለት። ለምንድን ነው እኛ እያለ እየተናገረ ያለው? አሁን ሙስሊሞች ሚስ ኢንተርፕሪት ያደርጉታል። አይ ራሱን ለማክበር ፈልጎ ነው። እሺ እኔ ሲልስ ራሱን እያዋረደ
ሲያዋርድ ነው እኔ የሚለው። ኦኬ እኛ ብሎ ሲናገር ትመለከተዋለህ። ብዙ ቦታዎች እኛ እንዲህ አደረግን ከመንፈሳችን ነፋን ይላል። አደምን ስንፈጥረው ከመንፈሳችን ነፋንበት ይላል። መንፈሳችን እያለ ያለው አንድ አካል ነው። እንዴት እኛ ሊል ይችላል? አንድ አካል። ኦኬ በተቃራኒ በሙስሊሞች ቁርአን ራሱ አንክሪኤትድ ቢንግ ነው ብለው ነው የሚያምኑት። ያልተፈጠረ አካል ወይም ያልተፈጠረ ነገር ነው ብለው ያምናሉ። ይህ ቁርአን ግን በመጨረሻ ቀን ሰው መስሎ ይመጣል። ኦኬ ቁርአን ራሱ ሰው መስሎ ይመጣል። ማስረጃ ሱናን ኢብን ማጃህ፣ በደንብ አስተውሉ። ሱናን ኢብን ማጃህ ሱራ 3781 ላይ ምናልባት ማስረጃ መክፈት ያስፈልጋል። ኦፍኮርስ አዎ ያስፈልጋል። ምናልባት ደቂቃዬ ለመጠቀም ያክል ማስረጃ መክፈት ያስፈልጋል። ሱናን ኢብን ማጃህ 3781 ላይ ምን ይላል? the Quran will come on the day of resurrection፣ በቂያማ ቀን በትንሣኤ ቀን ይመጣል። ቁርአን ፍጡር ነው? ፍጡር አይደለም። በሙስሊሞች አስተምሮ ፍጡር ከሆነ ኦሳማ ይነግረናል ማለት። ይህ ፍጡር ያልሆነው ቁርአን በቂያማ ቀን በትንሣኤ ቀን ምን ሆኖ ይመጣል ይላል? ላይክ ኤ ፔል ማን ይላል። ኦኬ ልክ እንደ ድሃ እንደ ተቸገረ ሰው መስሎ ይመጣል ይላል ቁርአን። ስለዚህ የሚመጣው ቁርአን ያ ያልተፈጠረው ቁርአን ፍጡር ነው? ፍጡር ካልሆነ ፍጡር ያልሆነ ሁለተኛ አካል በትንሣኤ ቀን ይመጣልሃል። ምን ይላል? I am the one that kept you awake at night and made you rested during the day ይላል። በቀን እንድትጠሙ በሌሊት እንድትነቁ የማደርጋችሁ የነበርኩት እኔ ነኝ ይላቸዋል ሙስሊሞችን ማለት። እንዲህ ፐርሰን ያለው ሁለተኛ አካል በቁርአን ላይ እናገኛለን። ሶስተኛ አካል ሩህ አልቅዱስ የሚባል አለ በቁርአን ላይ። ሩህ አልቅዱስ ወደ መርየም የመጣ አካል ነው እና ጌታ ተብሎ ተጠርቷል። ይህ ሩህ አልቅዱስ ፍጡር ለመሆኑ አንድ ከቁርአን ለናሙና አንድ ማስረጃ ሊሰጠን አይችልም። ኦኬ በብራኬት የጨማመራችሁት አይደለም። በብራኬት የጨመራችሁትን ትታችሁ በቁርአን ላይ ሩህ አልቅዱስ የተባለው ጅብሪል ነው የሚል ለናሙና አንድ ማስረጃ ሊያመጡ አይችሉም። ስለዚህ በእስልምና ራሱ 1% የሚለው ትምህርት በጭራሽ በኋላ ላይ ፋብሪኬት የተደረገ ትምህርት ነው። ተውሂድ የሚለውን ትምህርት በኋላ ላይ የመጣ የሰው ፍልስፍና ነው። ተውሂድ የሚለው አስተምሮ ማለት ባይዘወይ ተውሂድ ማለት ራሱ በቁርአን ላይ ቃሉ የለም። በኋላ ላይ ግን ሙስሊሞች ፋብሪኬት ያደረጉት ቃል ነው። ግን ፋብሪኬት ቢያደርጉትም ተውሂድ ማለት ዩኒፊኬሽን ማለት ነው። ኦንሊ ዋን ማለት አይደለም፣ ውህደት ማለት ነው። ኦኬ አላህ ውህድ ነው። የማንና የማን ውህድ የሚለው ማስረጃ በኋላ ላይ ይሰጡናል ብዬ አስባለሁ። አሁን ዲቴይል ሌሎች አስተምሮቶች በነገረ ድህነት ባይዘወይ ምንም ሊነካ አልቻለም ወንድማችን። ለምንድነው ሊነካ ያልቻለው? በእስልምና ነገረ ድህነት የሚባል ትምህርት የለም። ወይ ተወስኖብህ ትድናለህ ወይ ደግሞ ተወስኖብህ ይፈረድብሃል ማለት ነው። የሙስሊሞች ወደዚህ ዓለም መምጣት ራሱ የአላህ ቅድመ ውሳኔ ነው እንጂ በአዳም ፐርሰናል ጥፋት የመጣ አይደለም። ማስረጃ ሰሒህ አልቡኻሪ 3409 ላይ ኦኬ ምን ይላል? አደምና ሙሳ እርስ በርሳቸው አርጊው ያደረጉ ይላል። እርስ በርሳቸው ተከራከሩ። ምን ብለው? በአንተ ምክንያት ነው በአዳም ጥፋት ምክንያት ነው ከገነት የተባረር ነው ብሎ ሙሴ አደምን ይወቅሰዋል። ኦኬ ሲወቅሰው ግን አዳም ምን ብሎ መለሰ? አዎ ትክክል፣ በእኔ ጥፋት ነው የወጣ ነው አለ አላለ? አላህ ከመፈጠሬ ከ40 ዓመት በፊት የወሰነብኝ ውሳኔ ነው አለ። ይኸው የሚታያችሁ ከሆነ ምን አለ? yet you blame me for a thing which had already been written in my fate before my creation። ከመፈጠሬ ከ40 ዓመት በፊት በአላህ የተወሰነብኝ ውሳኔ ነው፣ ስለምን ትወቅሰኛለህ እኔን አለ። በአሱ ጥፋት ራሱ አይደለም አዳም ከገነት የተባረረው፣ ፐርፐዝሊ በአላህ ውሳኔ ነው። ስለዚህ በቃ አይሺ በአላህ በራሱ ውሳኔ ነው ማለት ነው። የመጨረሻ የጠየቀኝን ጥያቄ ልመልስ። በጣም ብዙ ማስረጃዎችን ልሰጥ እችላለሁ። ባይዘወይ የክርስቶስ አምላክነት በመጽሐፍ ቅዱስ በመድኃኔዓለም ሼም ይዞኝ ነው ራሱ ዝም ያልኩት ማለት ነው። ራእይ ምዕራፍ 1 ከቁጥር 8 ላይ ያው ክርስቶስ ራሱ ያለና የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ አለ። ይህ ብቻ ነው? አንደኛ ዮሐንስ ምዕራፍ 5 ከቁጥር 20 ምን ተብሎ ተገለጸ? ስለ ጌታችን የእግዚአብሔር ልጅ የሆነው እንደመጣ እውነተኛውም የሆነው እናውቅ ዘንድ ልቦናን እንደሰጠን እናውቃለን አለ። እውነተኛውም በሆነ በእርሱ አለን ካለ በኋላ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው። አሜን። አላህ ሁሉን ያውቃል። አላህ ሁሉን ያውቃል። አልሐምዱሊላህ። እሺ ኢየሱስ ሁሉን ያውቃል እንዴ? አይ እስልምና ላይ ቆመ አውራ የምትመልስ ከሆነ እሺ፣ እስልምና ላይ ቆመ መመለስ የምችል ከሆነ ነው። ኦኬ ገብታችሁ ስትጠይቁ መጽሐፍ ቅዱሳችን ላይ ቆመን
እምነታችንን በደንብ አሳይተናቸዋል። አሁን እስቲ ቆማችሁ ተመልሱ እንደሆነ እናያለን። እሺ እኮ ችግር የለም። እኔ እስልምና ላይ አንድ ክርስትናን ሳንነካ እስልምና ላይ ቁጭ አድርጌ መልስልሃል የጠየቁን ጥያቄ። ሱራ 9:30 ላይ አይሁድ ዑዘይር የአላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው፣ የእነዚያም ከነሱ በፊት የካዱ ሰዎች ቃል ያመሳስላሉ፣ አላህ ያጥፋቸው ይላል። እሺ አይሁድ ዑዘይር የሚባል የአላህ ልጅ አለ እሱን ነው የምናመልከው ብለው ያውቃሉ? ያው ቁርአኑ እየተናገረ እኮ ነው ብለው እንደሚያውቁ እንደዛ ብለው እንደሚያውቁ ከአይሁዶች ማስረጃ አንድ ማስረጃ ከአይሁዶች ማስረጃ ማምጣት ግዴታ አይደለም። ቁርአኑ ከተናገረ በቃ ነው። አሁን ነው አንዴ እዚህ ጋር አንድ ቁርአኑ ዋሽታል እያልኩ እኮ ነው። አይሁድ ከአይሁዶች እንደዛ ብለው የሚያምን ማን የለም እያልኩ። አንዴ ቆይ እሺ፣ አንዴ ቆይ። ወይንም ደግሞ ታሪክ ሁሉን ነገር ላይዘግብልን ይችላል። አስላን አሁን ችግር የለም ብለን ብንወስድ እንኳን እንደ መንደርደሪያ ብናነሳ እንኳን ታሪክ ሁሉን ነገር ላይገልጽ ይችላል። ነገር ግን አምላክ ከገለጸ ግን ሁሉም ሰው ይቀበላል። በታሪክ ላይ ቢኖርም ባይኖርም ማለት ነው። ገባችሁ አይደለ? ታሪክ ላይ ቢኖርም ባይኖርም አምላክ ከገለጸ ሁሉም ሰው ይቀበለዋል። ናችን ምንድነው እያለ ያለው? ታሪክ ቢዘገበውም አልዘገበውም አላህ አምላክ ካለ አለ ነው በቃ። እውነት ይሁን አይሁን ዝም ብለን ነው የምንቀበለው ማለት ነው። አሁን ጥያቄው ራሱ ከባይዞ ፋላሲ ነው። ይሄ ፋላሲ ኦፍ ፕሬዘምፕሽን ከሚባሉ ወይም ደግሞ ፕሪሰፖዝ አድርገ ከምትጀምራቸው አንዱ ሰርኩላር ሪዝኒንግ የሚባለው ፋላሲ ነው። ሰርኩላር ሪዝኒንግ ማለት አላህ አምላክ ነው ብለህ ትጀምርና ከዛ በኋላ እንዲህ ብሎ ተናግሯል፣ ስለዚህ እንዲህ ብሎ ስለተናገረ አላህን እናምነዋለን ምክንያቱም አላህ አምላክ ስለሆነ ወደሚል ኮንክሉዥን ነው የምትመጣው ማለት። አሁን አላህ እኔ አምላክ አይደለም ሁሉም አያውቅም ብዬ እየሞገትኩ አምላክ ሆነ የተናገረው ሁሉ በቃ ልክ ነው ብዬ ነው የምቀበለው። ይሄ ባይዘው ይሄ ዋሽቷል፣ ቀጥፏል በታሪክም። አሁን ደግሞ አይሁዶች ዲስአፒር እንኳን ያደረጉ በቤተ እምነቶች አይደሉም። ኦኬ ዲስአፒር ያደረጉ ቢሆኑ ኦኬ ሜቢ ዲስአፒር ስላደረጉ ኦኬ እምነታቸው ምናምን አይታወቅም ሊባል ይችላል። አይሁዶች ግን ስቲል ሰርቫይቪንግ ሪሊጅን ነው ወይ ኦኬ አሁንም ያለ እምነት ነው አይሁዶች ማለት ነው። እምነታቸው የታወቀ ነው ወይም ደግሞ የሚያምኑት እምነት የታወቀ ነው፣ መጻሕፍቶቻቸውም የተጻፈ ነው ማለት። ስለዚህ ከነዛ መካከል ዑዘይር የሚባል የአላህ ልጅ ነው ብለው ያምኑ የነበረው ለናሙና እንኳን አንድ አምጣ ስትባል ምንም የለህም። ታሪካዊ እውነት ወይም ደግሞ የአይሁዶች ታሪክ አለ ወይስ የለም? በቃ ካለ አለ በል። አይ እኔ አምላክ ነው ብዬ ማምነው ስለዚህ ተናገረ ዝም ብዬ ነው የምቀበለው ከሆነ ቻው ውይይቱ ያበቃል። ሌላ ጥያቄ ትጠይቃል። ቀጥለው ይህ ማለት ነው ከአንድ በላይ ሁለት ሶስት ማስረጃዎችን ሰጣለሁ፣ ችግር የለውም። ግን ስጠይቅ አጠያየቀን አስተካከል ብዬ ነው ቀድሜ የጀመርኩት እኔ። ገባህ አይደለ? አጠያየቀን አስተካከል። ትቀበላለህ? ልስጥህ ማስረጃ ከታሪክ ማስረጃውን ብራዘር እንዴ ትቀበላለህ? ለክፈት ትቀበላለህ? እስቲ ይቀበላሉ በሉና አንተ ሲጀመር ጣልቃ አትገባ፣ ሚውት አድርገህ ይዋሃድ። ትቀበላለህ? ክፈተው ማስረጃውን ትቀበላለህ ወይ? ለከፍት ማስረጃ የለውም ጋይስ፣ ማስረጃ የለውም። ትቀበላለህ ወይ? ፖለቲካ ስራ ትቀበላለህ? ማስረጃ ክፈት ማስረጃውን እንቀበላለን። ደግሞ ማነህ? እስቲ ሚውት አድርገህ። ህፃን ልጅ ዝም ብሎ ይገባል እንዴ? ትልቅ እኔ እቀበላለሁ። አምጣው ማስረጃውን። አንተስ ማነህ? ጋዲ ተቀበልልኝ። ይኸው ክፈት፣ እንቀበላለን። ሚውት አድርጉ እናንተ። ወይኔ ምንድን ነኝ እኔ? ወይኔ ምን አለ እኔ ሱናሚ ሊውጠኝ ወይ የጃፓ መሬት በቀጥቀጥ በበላኝ። ጀመር ክፈት ማስረጃ እኮ ማስረጃው ለከፍት ነው። ትቀበላለህ ወይ? ህፃናት በቃ እባክህ እዛ ተጃጃ። አዎ እቀበላለሁ። ክፈት